ሰላም እንዴት ናችሁ? መተናል እንግዲህ stay tuned ይውርሱ ሰዓታችንን ጠብቀን መተናል። ዛሬ ስለምንድን ነው የምናወራው? የዛሬ ቶፒካችን ደስ የሚል ነው። ላቭ ላንጉዌጅ ኢን ኢትዮጵያ እንዴት ነው? ኢትዮጵያ ካልቸር ላይ ላቭ ላንጉዌጃችን ምንድነው ስለሚለው oh my god ዲስከስ እናደርገው። እንዴት ይደርስሻል? ኦኬ የፍቅር ቋንቋ ማለት ነው። አዎ የፍቅር ቋንቋ በምንድን ነው ኤክስፕረስ ምን እንደራረገው ኢትዮጵያውያን? ኦኬ እስቲ ሐሳብ ምግብ መስራት what በምግብ ጉርሻ ወይ ማጉረስ፣ ለምሳሌ የሆነ ፕሮግራም ላይ ምናምን ሊሆን ይችላል ምናምን መጎራረስ እና ሰርቭ ማድረግ ምግብ ራሱ ማዘጋጀት። ሌላ የሆነ ሰው ሊመጣ ነው ምናምን ሲባል አይደል ክብር መስጠት ለዛ ሰው። ለምሳሌ ትልቅ ሰው ቤት ውስጥ ጆይን ሲያደርግ ኖር ብሎን ምናምን መነሳት እሱ ራሱ ይሄ ራሱ ይፍቅር ቋንቋ ኖር ምናምን ማለት አለብሽ። ጀግናው በጥሩ ቋንቋ መነጋገር፣ አውቀሽ ነገር አለማጣመም። የምትወጁ ሰው ከሆነ የተጣመመ ነገርም ቢያወራ ቀና አድርገሽ በቃ ካልዱን ራሱ ወደ ምንም ቢል እንዲህ ሊለኝ እኮ ፈልጎ አይደለም እሱ ምናምን ይል። ይሄ ራሱ የፍቅር ቋንቋ ነው። እንደ ክብር መስጠት ራሱ ክብር። ቡና ማፍላት ስለዛው በጣም ባይጠጣ ራሱ በቃ መፈላት አለበት። ለምን ያጫውታል። ከዛ ግን የሆነ የማትፈልጊው ሰው ምናምን ከሆነ አይ ቲንክ ያን ነገር አታረጊም። አውቀሽ ምርሽ ነው እውነት አታረጊ። አያበሾች ምን ኢትዮጵያ አይደል ምን ችግር አለው? የምታረጉ ሊቆዩ ነው። ቡና ከተፈላ እስከሚያልቅ ሊጠጣ። አንቺ ደግሞ እንዲሄዱ ልትፈልጊ ትችያለሽ። ቡናም ተወዷል። የ10 ብር ገዝታችሁ እዛው ጠጡ ነበር። ሰውን በጣም ስትወዱት ነው ቡና ታፈሉት ብዬ እኮ መብራት ጠፋ ታውቂሽ። እንግዳ ቤት ሲመጣ ማዘር የለችም እንዲሄዱ ማለት ነው። ማዘር እኮ ቤት ነች ግን የለችም። ከዛ እሷ ታስራለች። ለምንድን ነው የለሽም ቤት ተባልሽው ታያለሽ። ከዛ የለሽም ቤት ብለሽኛል እንዴ እና እሷን አልኩሽ እንዴ አጀት እኔ ያልኩት ያቺኛውን ነው። ጀለሳን ሲሆን ያስገለጥ ስፔሻል የሆነ አይነት ነገር እንትና ሊመጣ ነው እንዴ ዛሬ ምናምን ትያለሽ። ልክ እንደ በዓል እንደምናከብረው የምንወደው ነው። ፈንድሻ ምናምን ነገር ተደርጎ ሴርሞኒ፣ ቡና ሴርሞኒ ጣንሽን ምናምን አነባበሩሽን ምናምን በደንብ ፏ አድርገሽ ደርሷል። አርብ ነው። እንኳን አደረሳችሁ። ሀሳቦች ሁሉ ያነሳሻቸው ልክ ነው። ግን እስቲ አንድ በአንድ ክላሪፋይ ያደርግ። አሁን ለምሳሌ እንትን ብለሽ ነበር አይደል? ልክ ሲመጡ ምግብ መስራት ብለሽ ስለሱ አውርተናል፣ ስለ ቡናው አውርተናል። አሁን በጠቀሻቸው ነገሮች ላይ እነዚህ ነገር ኢላቦሬት ባደረጋቸው የምትያቸውን አንሺና እስቲ አብራሪ። እንትን ረስተሻል በነገራችን ላይ እቁብ እድር ምናምን እሱ ላቭ ላንጉዌጅ ነው እንዴ? ለምሳሌ ላቭ ላንጉዌጅ ካልሆነ ማትፈልጊው ሰው ጋር ትገቢ መርጠሽ እኮ ነው የምትገቢው አይደል? ጓደኞቼ እንትኖቼ ብለሽ ሆነ ግሩፕ እና ምትፈጥሪው ከማንም ጋር ከሌለሽ እኮ እንደውም አትገቢም ነው ወይ? ግን ምንም የሌለው ሰው አይከብድም? ያው አስመስለሽ ምናምን እንትን ያለሽ እንጂ። ግን ከምትጣያቸው ደግሞ ትንሽ ማጥያቸው ትመርጫለሽ። እስቲ የሆነ ከራስሽ ጋር የሚሄድ ሰው ምናምን ካለ ከሱ ጋር እስቲ ከሰው ጋር ጥሩ ንግግር፣ ጥሩ ምልልስ ማድረግ ላቭ ላንጉዌጅ በቃ ለምሳሌ መልካም ንግግሮችን ወይ ወደ ስራ ልትወጪ ምናምን ሊሆን ይችላል። ቀንሽ የተባረከ ይሁን። ስለንት ነው አብራሪልኝ። ስራሽ ባረከ አይነት ልክነሽ። እንደዛ ማለት ተደምጥ። ስለ መንገድ ላይ ሰው ሰላም ማለት ላቭ ላንጉዌጅ ስለሱ ነው። ሞር ከካልቸራችን ጋር ስለሚሄድ በጣም በአሁን በበፊቱ ሲሆን ስቲል አሁንም አለ ክፍለ ሀገር ላይ ማንኛውም የምታውቂውም ማታውቂውም ሰው ደህና ዋላችሁ፣ ጧት ላይ ደህና አደራችሁ፣ ሰላም ዋላችሁ፣ ደህና አረፈዳችሁ የማለት ባህል በጣም ማለት ማታውቂውም ሰው ከዚህ ለሄደ ሰው ላይ ግራ ሊገባው ይችላል። ምንድነው እንደዚህ ሰላም አደራችሁ ማለት ማታውቂውም ሰው ምናምን። እዚህ ግን ኢቭን አሁን የምታውቂውም ሰው ምናምን ሆኖ አሁን ነው የምለው፣ በፊት አይደለም። አሁን ላይ ሳታዩ ላሽ ማለት ምናምን አለ።
ይሰለቸናል መሰለኝ እግዚአብሔር ሰላምታ ወይ ደግሞ እንዳልሽው ላቭ ላንጉጃችን ስላለው ላቭ ላንጉጅ የፍቅር እንትኖች የምናደርገው ለምንወደው ሰው ነው አይደል ዞሮ ሶ ያ ሰው ካልወደድ ነው ስኪፕ የምናደርግበት መንገድ ነው የምንፈልገው ወይ እነዛ ሰው ካልወደዱንና ለዛም ሊሆን ይችላል የምትወጁ ሰው እኮ ወሬሽን ቆመሽ ሁሉ በጣም ደህና ናቸው ምናምን እስቲ ነይ እዚህ ሻይ እንጠጣ ተባብለሽ ቁጭ ብለሽ ሻይ ልትጠጪ በጣም ረጅም ሰዓት ልታጠፊ ምናምን ትችያለሽ። እቤት ግቡስ በሰፈር ላይ እንደው ቤት ግቢ ቤት ጎራ በሉ እስቲ ምናምን በጣም ይሄም አንድ ላቭ ላይ ኮቪድ ላይ ትዝ ካለሽ ሰው ያው ሃንድሼክ ምናምን አይደረግም ምናምን ሲቀጥል ፊትሽንንም ትሸፍኛለሽ ምናምን እንደውም ይዛኔ በጣም ደስ ያለው ሰው አለ። በቃ ተመቻቸራችን አይደለ ሰላምታ በአይን ሆነ ማለት ነው። ሃይ ሃይ ግን አንቺ በአይነትሽ ሰው ትለይ ነበር የዛ ሰዓት እኔ ብዙ መልኩ የተቀየረ ሰው አለ። እኔ በአይናቴም ጭምር ላልፈው እችላለሁ ልክ ማስኩ ሲሆን ወይ ሌላ ምን ላለው አረ ደግሞ ማስካታር ብሎ ኮሮና ተብለ እኔ እኮ ነኝ ወይ ነሽ እንዴ ሌላ ኮሮና በጣም ኮሮና ፍቅር ነው። ኮሮና የማይወገረው ፍቅር ማስክ ይላል። ይሄ ማስክ እኮ በቃ ምናምን ሌላ ደግሞ እና በሱ ደስተኛ የሆነ ሰው አለ። ሰላምታው ስለቀረ ማለት ነው። ሰላምታ ስለቀረ ብዙም ከሰው ጋር የሚያራርቅ ጊዜ ነበረ የኮቪድ ጊዜ ታስታውሺ ከሆነ ትራንስፖርት ላይ ብዙ አብሮሽ ብዙ ሰው የለም። አዎ ሰውን ጠጋ ብለሽ ማውራታችን ምናምን አትነካኪም ምናምን እና እሱ የሆነ አይነት አይ ቲንክ የኛ ባህል አፌክት አድርጎን ሳይሄድ ይቀር አይደል? ባህል በጣም ሰላምታኛ ነው። ድሮ ስንማር እዚህ ልሽ ሰዓት የማባከል ምናምን ላይ ሰዓት አግባብ አለመጠቀም ላይ ሰላምታ ላይ ራሱ ብዙ ሰዓት ነው የምንፈጀው ቆመን እንደ ምናምን ሲባል አታስታውሽ? በጣም ግን የኛ ሰላምታችን ላይ አሜትም አለ። ትላንት ይገርምሻል እዛ ቦታ እንዲህ ተፈጥሮ ብለሽ ረጅም ይሆናል ወሬው ማለት ነው። እስቲ በኋላ ወይ መጥቼ በደንብ እናወራለን። እንኳን አገኘው በኋላ በሰፊው ቡና ተፈልቶ ፍቅር ቋንቋችንን እንገልጻለን። ሌላ ማለት ነው ለዛ ሰው መጸለይ ዋው ኦ ማይ ጉድነስ ቅድማው የተባባልን ነበር። ኦ ማይ ጉድነስ ወላ እህቶቼን ወንድሞቼን እናቴን አባቴን ይሄ ራሱ እኮ ለሆነ ሰው ያለሽን ፍቅር ነው የሚገልጽልሽ። ከዛ አልፈሽ ደግሞ ለሌላ ሰው መጸለይ ስራዎችን የሚያውቁኝን ሰዎች ጠብቅልኝ፣ ጓደኞቼን ጠብቅልኝ ራሱ ሰው ጸለይ ብለሽ ታስቢያለሽ። ግን ደግሞ ፈጣሪ አንቺ ላይ ይጨምራል የሚባል እንትን አለ። አሁን አንቺ ለምሳሌ ለኔ ትጸልይልኛለሽ። ስትጸልይልኝ አንቺ ለኔ መጸለይሽን ነው በቃ የምታየው አይደል? ፈጣሪሽ ግን ላንቺ ይሄ ቅንነትሽ ስለሆነ እሱ ስለሚያውቅ ላንቺ ይጨምርልሻል። እና ለሰው ጸልዩ ይባላል። በደንብ ወንድም እህቱን ማሰብ አለበት በደንብ በቃ። እና የምር ደግሞ ትክክለኛ ኢንቲሜት የሚያደርገው ደግሞ ጸሎት ነው። ባይዘው በጸሎት አንድን ሰው ስታስቡት ነው በደንብ በወንድ ላቭ ላንጉጃችን ከመሆኑ የተነሳ የሆነ ፔን ላይ ስንሆን ወይ የሆነ ከባድ ሁኔታ ውስጥ ሲገጥመን እስቲ ጸልዩልን እንላለን ለምንወዳቸው ሰዎች። አስቡኝ በጸሎት ምናምን አስቡኝ በጸሎት ዛት the word ደግሞ እና ትልቅነት ነው ራሱ ማለት ልብ ይጠይቃል። ለዛ ሰው መጸለይ ከራስሽ አልፈሽ ሌላን ሰው እያሰብሽ ይሄን ጥሩ አድርገለት ይሄን መልካም አድርገለት ብሎ ማሰብ ይሄ ላቭ ላንጉጅ ትክክለኛው ላቭ ላንጉጅ ነው ራሱ በእውነት። እና ብዙ በእርግጠኛ አንታማም በዚህ አይ ዶንት ኖ ግን ብዙ ሜንሽን እንደረጋለን ባለማድረግ ወይስ በማድረግ ህዝቦቿ እንግዳ መቀበልም አንድ ላቭ ላንጉጅ ነው። ሌላው ነገር ኤክስትራ ማርክ ነው። ኢቭን ሌላ ሀገራት ላይ ማታያቸው ነገሮች እዚህ ሀገር ኖርማል ነው በቃ። እኔን ማለት ልክ ድንቅት ሰውቁ ምናምን ስታይ ስትራመጂ የሆነ ነገር ሲመታሽ ምንድን ነው የሚባለው? ድንቅት ነው። እኔን ማለት እሱ ላቭ ላንጉጅ ነው። አሁን እናትሽ እኮ ልጄን አሁን ማታውቂያት ብዙ ሰው ውጭ ሀገር ሄዶ ምን እንደሚል ታውቂያለሽ? ያናፈቀኝ ይላል መንገድ ላይ ምናምን ማንም ቼክ አያደርግሽ። እዚህ ግን የማያውቅሽ ሴት እናት ልትሆን ትችላለች። ሴት ከሆነች ወንድ ላይ ትላለች እኔ ልጄን እኔ ድፍት ያርገኝ ከፊትክ ያስነጥፈኝ ምናምን ትላለች። እና በጣም ልብ ይነካል። የእውነቴን ነው። ገብቶሻል ሀሳቡ አይደል? ዋናው እሱ ነው ብቻ የእንትን ያለኝታኝነት መግለጽ። አሞሻል እኮ
የሆነ ነገር እኮ መጥቶሻል ግን ቆይቶ ነው ራሱ እዚህሽ ከዛ ለነሱ ብለሽ ቶሎ እንትን ትያለሽ የነሱ ማራራ ታይተሽ ትቆመሽ አይ ደህና ነኝ እኮ ምናምን ብለሽ ትቆሚያለሽ እና ይሄ ራሱ ትልቅ ላቭ ላንጉዌጅ የሚል አሁን ግን እንዴት ነው አለ ያው አለ አንቺ በተለይ በጣም ነው የምትሰፈሰፊ ወይ ሄሉ በጣም ነው የምትሰፈሰፊ how አሁን ለምሳሌ እየሄድን የሆነ ነገር ሲወድቅ ምናምን ብለሽ አታልፊ ስፍስፍ ነው የምትይው ወይ አንቺንም እንዴ ማንኛውንም ሰው እንደዛ ነው ኢትዮጵያውያን ባህሪ እኮ ነው ሄሉ ማይል ግን ሬር ነው እንዲህ ብዬ ነው ቀደም የተቋረጠው እየቀነሰ ነው በጣም እየቀነሰ ፌድ እያደረገ ነው ይሄ አለኝታነታችንን የምንገልጽበት ሌቭል እየቀነሰ ነው ያልሽ በእውነት አሁን መንገድ ላይ ሰው ወድቆ ምናምን ብታይ በፊት ማንም ነው የሚደርስልሽ ስለውነት ማንም ተረባርቦ በቃ ወይ የኔ ጌታ ምን ሆኖ ነው ምናምን ወይ ህመም ምናምን አጋጥሞት ወድቆ ሊሆን ይችላል ወይ ስኳር ምናምን ሊሆን ይችላል የገጠመው የሚጥል በሽታ ገጥሟቸው ምናምን ሊሆን ይችላል ብዙ ሰዎች ትቦ ላይ ያልሆነ ቦታ ላይ ራሱ ሊወድቁ ይችላሉ እና ያን ሲያይ ማይሆኑ ነገሮችም እየተካሄዱበት መጣ አድቫንቴጅ እየተወሰደባቸው መጣና ሰው ማመን ተወ ማለት ነው ስለዚህ መርዳትንም ማቆም በዛው ልክ ፌድ እየሆነ መጣ ማለት ነው ጥያቄ እየሆነ ነው በጣም ማን ነካው ምናምን በቃ እየተከበሽ ተከበሽ ተከበሽ ወይ እንዳይሄዱ ነገር ልባቸው እንትን አይሉ ይፈራሉ አይነኩም ምናምን ከባውስ በቃ ሌላ ተአምር ሀፕን ወይ የመጀመሪያ ደረጃ እርዳታ እንዳሰጪ ዕውቀቱ የለሽም ስለዚህ ያለሽ አማራጭ ምንድነው ይሄ ባህላዊ የሚባለው ወይ ክብሪት መለኮስ ይሆናል ስለዚህ ወይ ላንጉስ ነው ይሄ ያው ከተማ ላይ ነው ግን ይሄ ግን ህዝቡ ጨክኖ አይመስለኝም ጨክኖ አይደለም ያመጣበት ሌላ ተጽዕኖ ያመጣው ነው እንደዚህ እንዲጨክን ያደረገው ግን እንዲህ ሲባልም እኔ ላይ ቢደርስስ ያለሽ ያስፈራል እኮ እውነት እኔ ላይ ቢደርስስ ማን ነው የሚያነሳ ማን ነው ዞሮ ያ ህዝብ ነው የሚደርስልሽ አትሊስት ራስሽን እንትን ብለሽ ነው ከኛ የተቻለንን ማድረግ ይሄ ያላ በማያነካካ መልኩ ማድረግ ራስን ፕሮቴክት አድርገሽ ነገር ግን ሰዎችን መርዳት ያንን ማቆም የለብንም ምክንያቱም ጥሩ ያለን ፕሪሺየስ የሆነ ባህላችን ነው ራሱ ሬር ደግሞ ሌላ ቦታ ላይ የለም ሰው በጣም ነው የሚገረመው በጣም ተቺት ምናምን ነው እኮ የምትባዩ እና በጣም ከራሳችሁ የምትችሉትን ነገር አድርጉ የሆነ ጊዜ ትራንስፖርት ላይ ሆኜ እሺ እኔ ራሱ አውሪና አወራለሁ ወይ ሄሉ በጣም ነው የገረመኝ እሺ አይ ቲንክ ጋቢና ነበርኩ በአጋጣሚ ከኋላ ነው ሰውዬው የተቀመጠው መንገድ ጀምረን ታመመ አብረን ነበር እንዴ እሱ ላይ አይጀግመው ብቻዬን ኩሪ መሰለኝ ለምንድን ነው አረሳው ለዛውም አብረን አናደውኛል ሰዎች ከዛ በቃ መንገድ ጀምረን ታመመ ማለት ነው ሰውዬው በቃ ያልሆነ በቃ ሼክ ማድረግ ጀመረ ምናምን ሊወድቅ ከዛ አጠገቡ ያሉት ሰዎች ደግሞ መሻሽ ጀመሩ ምናምን እንትን በል ምናምን ዞር በል ምናምን መባባል ጀመሩ ማለት ነው ሰውዬው ብቻውን በቃ መንፈራፈር ጀመረ ኢቭን መገጫጨት ምናምን ጀመረ ከዛ መኪናው እየሄደ ነበር ከዛ ሲወርቅ አረ እንደዚህ ምን ይሻላል ምናምን ሲሉ ውሃ ልግዛልት ብለሽ መኪናው ራሱ በስትክክል አልቆመም ሄድሻ ኦኬ ወረደችና ማለት ነው ስለዚህ መኪናው መሀል ላይ ቆመ አስቆምሽ እንጂ አንቺ ሊቆም ውሃ የሚገዛለት ምናምን ነገር ሰው በቃ እንዳለ ሻሻው ልጁን ማለት ነው እውነት ለምናምን እኔ ራሱ ፈርቼ ነበር በጣም ይገርምሽ ወይ ግን እኔ ምንም በቃ በጣም ነው ያሳዘነኝ ትንሽ ነፍሱ መለሳለች ምናምን ሲያፈሱለት ምናምን ከዛ እንትን አለ ወደ ነፍሱ መለሳለ አይ ቲንክ እኛ መውረጃችን ደረሰ ወረደ ሶ ምንድነው እኔ ማስበው ነገ ያ ነገር እኔ ላይ ቢሆንስ እግዚአብሔር በቃ ሰው እንደሚልክልኝ አስባለሁ በቃ የሆነ ምንም ባለታትን በቃ ምንም ምታት የማይሆን በቃ እግዚአብሔር ሰው አይገኝበትም ያለው ቦታ ላይ ሰው እንደሚልክልኝ አስባለሁ ኤኒዌይ ለራሳችሁ እንደምታደርጉ አስቡት ለማለት ፈልጌ ነው ይሄን ያነሳሁት እንጂ ትልቅ ነገር ነው እና ስለ ጉርሻው ደግሞ ይሄ ዩኒክ የሆነ ጉርሻ ትወጃለሽ ማጉረስ ኦር እኔ ሞር ማጉረስ ደስ ይለኛል ግን አልችልበትም በደምብና አሁን እኔ ቤት ሲስተሪ ምናምን ማጉርሳታለሁ
ከማጉረስ እኔ ማጉረስ ሞር ይሻለኛል ግን አልችልበት ማጉረሳ አንቺ ደግሞ ወይ ታጉርሻለሽ ወይ በጣም ነው ማጉርስ ወይ ሲያምር ወይ ጉርሻ ያምር አረ ጉርሻሽ ነው የሚባለው ስለ ጉርሻ ደግሞ ማለት ነው ሰው የሚወደው ሰው ነው የሚያጎርሰው በእኛ ካልቸር ሬር ካልቸር እኛ መፍቀድም ያለብሽ ባይዘው ለምትወጁ ሰው ግን ብሎ ማጉረስ what if ለምሳሌ ሰርክል ሰርተሽ እየበላሽ እዛ ሰውዬ ጋር እዛ የሆነ ማትወጁ ሰው ምናምን ከሆነ የምትወጁ ሰው ለማጉረስ እንዴት ታረጋለሽ? አይለይም ነው በእኛ ባህል ደግሞ ጉርሻ አይለይም። ሁሉንም ነው የምታጎርሺው? አይለይም ባይዘው አትለይም። እንደውም ከለየሽ ወይ አለማጉረስ ምንም አለማጉረስ ከተነካካሽ ለምን እንደ ላቭ ላንጉጅ ስለ ሁሉ ምን ታረጋለሽ? ለምሳሌ ስድስት ናችሁ አንዱ ሰው በጣም ለማጉረስ ወይ ሁለቱ ሰው በጣም ለማጉረስ ትፈልጋለሽ ሌሎቹ ደግሞ ብዙም ስለማትግባባቸው መጥላት ብቻ አይደለም ባይዘው አለመግባባት ከሆነ ለኔ I don't mind እነሱ ታጎርሻቸውሽ በእውነት የምትጣያቸው የሚደብረኝ ላይክ መጥላት ሳይሆን ላይክ ሌላ አይነት ሲሆን የሚደብር አይነት እንትን ካለ ለማንም አላጎርስ የሚቀራ ሴፍ ነው ያ እንጂ ያልተግባባቸው ከሆነ ምንም ችግር የለውም እንደውም በጉርሻ ይግባባሉ እንደውም አረ አንቺ ጉርሻሽ እንዴት ደግሞ ስለምታምር ሲያምር ምን ልንገርሽ ውጭ ሀገር ማለት ብዙ ኢትዮጵያውያን አሉ ጉርሻ የማይችሉ እና ለነሱ አጠር ያለ የሆነ ቀን ቱቶሪያል ብንሰራ ደስ ይለኛል ማለት ይጠቅማቸዋል ኮሜንት ላይ ያሳውቁን ይጠቅማቸዋል እንዴት ጉርሻ እንችላለን ኢቭን እኔ ራሱ እማራለሁ ከነሱ ኢቭን የጾም የፍስክ እያለን ነው ለይተን እናስተምረው ብዙ ስለማይፈጅ ስለማልፈልግ እኮ ነው እንዴ ማራ እንዴ ካየ ምክንያቱም የፍስክ ምግብ ብዙ ነገር ትይዣለሽ ክትፎ አይብ አሁን ራሱ ግን ብዙ ጊዜ ምን ይባላል መሰለሽ ማጉረስ የሚወድ ሰው ሰጪ ነው እስቲ በእውነት በይ አንድ አጉርሰሽ መደገም አለበት አንድ ያጣሉ ይባላል እንደው በሞቴ ምን አግበሽ ራሱ ቢሆን መጉረስ አለብሽ በሞቴ ሌላ ደግሞ ማለት ነው ላቭ ላንጉጅ የምለው ማለት ነው ቤተሰቦቻችን ሲያሳድጉን ይሄ ዘመዶች ምናምን አሉ ዙሪያችን ያሉ ወይ እሺ ሪሌቲቭስ ምናምን እነሱን ቅርባችን እንደሆኑ አድርገው ነው ያሳደጉን ትዝ ካለሽ ብዙ አክስት እንዳለኝ አስብ ነበር ይገርምሻል እስከ ቅርብ ጊዜ ድረስ ጎረቤቶች ጓደኞች እንዳሉኝ አስብ ነበር ዳይሬክትሊ ሳይሆን ኢንዳይሬክትሊ አጎትሽ ነው ይባላል የሆነ ብቻ የፋዘር ጓደኛ አክስትሽ ናት እኮ አጎትሽ ነው አክስትሽ ነው እና እሱ ነገር ጥሩ ነው ባይዘው ልጁ ፍቅር እየለመደ ከሰዎች ጋር መኖር እንዴት መቻል እንዳለበት እየለመደ ያድጋልና ጥሩ ነው አይ ቲንክ ይሄ ነገር ራሱ ብዙ አልተወራበት አይመስልሽም? ሌላ ደግሞ ላንጉዌጅ ምርቃት ልብስ ስትገዢ ጥሎሽ ሂድ ሃይላይት ምናምን ታስመርቂያለሽ ታስኩ ሌላ ደግሞ አሁን ልጆች ምናምን ደግሞ ልጆችሽ ስታጃቸው ስታሳጥቢያቸው እጅ የጣቷ ምናምን ሲሰጥ እደጊ ከፍ ያለ እንጀራ ይስጥሽ ጥሩ ትዳር ይስጥሽ እና እጅ ስለማልፈልግ እኮ ነው እንጂ በእርግጥ ታናናሾች ነው እሱ እንትን የሚባሉት ለምርቃትም እንዲያድጉም ነውና ምርቃት ያሳድጋል ነው አዎ በደንብ በጣም ያሳድጋል እና ከክፉ ነገርም ይጠብቅሻል ስኬትሽ ላይ አስተዋጽኦ አለው እና ትልቅ ሰው ምርቃት አይጀግናው ካልቸር ያሉ ነገሮች ናቸው በጣም ሲና ደግሞ በጣም ላቭ ላንጉጅ ያኛው ቪዲዮአችን ላይ ስለ መደናነቅ ጥሩ አይደለም ማለንና እዚህ ጋር ደግሞ መራቂ ሀገር ነው ሀገራችንና በጣም ደስ የሚል ነገር ነው አፕሪሺየት መደረግ አለበት ያው ልጆች ምርቃትን ትልልቅ ሰዎችን ማክበርን ቫልዩ ማድረግ አለባቸው ሌላስ ደግሞ መባረክ ላይክ ገበታ አስቀር ማዕድ ልልሽ ነበር የሚገርምሽ ማርያምን እየቆረሱ እሱ ብቻ አይደለም በፊት ትዝ ካልሽ መሶብ በአንድ ላይ ነው የምትበይው በትሪ ቀርቦ እንጀራ አይቆረስም እንጀራ ነውር ነው አይቆረስም ድፍኑ ነው በቃ ሙሉ ነው የሚቀርበው አሁን ግን እየተቆረሰ በሳህን ነው የሚሰጥሽ ምናምን ሶስቱ ፍቅርን እያሻከረ ይመጣል አንድ ላይ አትበይ ምናምን በጣም በማዕድ አንድ ላይ ስትበይ ግን ፍቅርን ይጨምራል በጣም ይጨምራል ከዛ ደግሞ ይባረካል ቡራኪ ይሰጥሻል ቡራኪ ይሰጥሻል በዛ ላይ ደግሞ አበላልሽ ሁሉም ይታያል ካልበላ እስቲ አንተ ቀስ ብለህ ብላት እሺ ደግሞ ተጎዳች ሲለታ ጉርሳት እና በጣም ደስ ይላል
እኒ ነገሮች ያራራቁ አሁን አንቺ እንዳልሽ እና ስራ ባህላችን የሰው ፊት ለፊት ሄደሽ አትበይ። አጥንትሽ ነው የሚሰበረው። ይሄ አጥንት ይሄ ይሰበራል እንጂ መጣብኛ። አሁን ይሄን አልስማማበት ነውር ነው። ያው የራስሽን እንዴት ነው ድንበርሽን ብቻ አክብሪ ስትበይ ራሱ ድንበርሽን። የምወደው ምግብ እዛ ጋር ቢኖርስ ግን አሁን ምን እንደሆነ ታውቂያለሽ? ሁሉም ሰው ይደረግለታል። ትፈልጊያለሽ አትፈልጊም ተብሎ ድርሻውን ይደረጋልና አንቺ እዛ ጋር የምትሄጂው የራስሽ ጨርሰሽ ነው ማለት ነው። ፊትሽ የቀረበውን ነገር ጨርሰሽ ያ ሰው ሼር እያደረግሽ ነው ማለት ነው። በእኛ ባህል ደግሞ አንድ ላይ ሲቀርብ ፋሚሊ ካልሆነ በስተቀር ስፔሻሊ እንግዳ ሲሆን እኮ ነው በጣም እንግዳ ላይ ትቆጫለሽ። እንግዳ ይላል አብላኞች መጣል የት አካባቢ የማካልቸር እንደሆነ አላውቅም። እሺ ጠላ መጠጥ ምናምን ሲቀዱ እንደዚህ አርገው ነው የሚሰጡሽ። እጃቸው ላይ አርገው ይሰጣሉ። ያው ዋው ነው በቃ ቼክ አድርጌ ነው ያመጣሁት። ፍሬሽ ነው ልክ ንጉሶች አሽካጅ ቀማሽ እንዳላቸው ሁሉ ማለት ነው። አከብራቸዋለሁ። የሆነ ነገር ሌላ ደግሞ በዘፈን በእንጉርጉሮ ያ ቅኔ የክብር ሽልማት ለዛ ሰው መስጠት ራሱ የፍቅር ቋንቋ ነው እና እንደዚህ አይነት ነገሮችን የፍቅር ቋንቋ ብለን እንገልጻቸዋለን። የቅኔና የእንጉርጉሮ ላይ ዘፈኖች በሱም መግለጽ ይቻላል እና ብዙ ነው። ብቻ ሀገራችን ላይ ብዙ አይነት ባህል አለ ፍቅራችንን የምንገልጽባቸው እና ፍቅራችሁን ግለጹ አብራችሁ ካለው ሰው ጋር። ይሄ የራሳችን ካልቸር ስለሆነ መውደድ አለብን፣ ሪስፔክት ማድረግ አለብን፣ ማቆየት አለብን። ጊዜ መስጠት ራሱ የፍቅር ቋንቋ ነው። በጣም ጊዜ ለምትወዷቸው ሰዎች ምናምን ለቤተሰቦቻችሁ ምክንያቱም ቫልዩ እንስጥ በህይወት እስካሉ ድረስ ለነዛ ሰዎች ለወንድሞቻችን፣ ለእህቶቻችን፣ ለጓደኞቻችን ቫልዩ እንስጥ። ታወር ምናምን ይሰጣል ላቭ ላንጉጅ ይሄ የኛ ካልቸር አይደል። የሰው ካልቸር እንትን ማለት የራሳችን ካልቸር ማክበር አለብን። በጣም ቴንክ ዩ እና ይሄንን ቪዲዮ በጣም ወዳችሁት ነው የምታዩት። በጣም እናመሰግናለን። ሰብስክራይብ፣ ሼር፣ ላይክ አድርጉ። ቻው